አዑዙ ቢላሂ ሚነ ሸይጣን ረጂም። እስላሞች የአላህን የግርማና የመከበር እንደዚሁም የጌታችን ስም የተባረከውን በሃይማኖት ክርክር ምክንያት ለማዋረድ እየተሞከረ ነው። ሌላውም አላህና መላእክቶችም ያከበራቸውን የተመረጡ የምርጦች ምርጥ ለዓለማት እስላሞች ሁሉ ውዱን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ በቁርአን ውስጥ በተለያዩ ሱራዎች እየደጋገመ በቃሉ በማስረጃና አስረጂ መስካሪም የሚከተላቸውን የነቢያቶችና የመላእክቶችም የጽሑፍ ምስክርነትም ያላቸውን የተከበሩትን ጭራቅ ብሎ ከዚህ በፊት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በአደባባይ ለማዋረድ ጥረት ያደረገውን ወይም የሞከረውን ሰው ጋራ በአላህ ቁርአን ወይንም በሃይማኖቱ እንዴት ክርክር ይደረጋል? መጀመሪያ ላይ ጥፋቱ እዚህ ጋር ነው። ሰውየው ሁሉም ስለሚያውቀው ነው። አደገኛ ሰው ነው። አላህ ነቢ መሐመድን ሁልጊዜ የሚሳደብ ሰው ነው። ከሱ ጋር መጀመሪያ ክርክር ማድረጉ እውነት ከፍተኛ ጥፋት ነው። እንደዚሁም ሌሎችም አላህን ከሚሳደቡ ሰዎች ጋር ክርክሩን ማቆም ሲገባው የሚቀጥልበት ምክንያቱ ምንድን ነው? ለምሳሌ አንድ እስታድ ወይም ሼካ ነው፣ ክልሉን አላውቀውም። ከዚሁ እስታድ ጋራ በአስረጂ ሊነጋገር ፈለገ። ከዛ እስታዱ ምንድን ነው ያደረገው? ይህ ከላይ ፎቶግራፉ የሚታየው ሰውየው እንዴት እንዳወቀ እስታዱን እንዴት እንዳወቀው አላውቅም። የመውሉድ አክባሪ ነው። መንዙማዎችንም የሚሰራ ወይም የሚከታተል ሰው ነው። ሰላዋት የሚያበዛ ሰው ነው። እንዴት እንዳወቀው አላውቅም። ቀጥታ ያንን እሱ የሚወደውን ነካበት። ከዛ ምንድን ነው ያደረገው? ነቢዬን አለ። ልብ ይበሉ፣ ነቢዩን ነካህ ብሎ አቋረጠ። ከላይ የምታየው ኡስታድም አላህና ነቢ ሙሐመድን ወይም አላህን ቀጥታ ሲሳደብ እሱም እንደዚሁ ሼካ ከአንተ ጋር ለመነጋገር በማስረጃ እንጂ አላህን ልትሳደብ አይደለም፣ ስለዚህ ከአንተ ጋር መነጋገር አይገባም ብሎ ማቋረጥ ነበረበት። እስላሞች አላህ በቁርአን ውስጥ ለማስተማር ወይም ከአስረጂ ጋር ለማሳወቅ ካልሆነ በስተቀር በአላህ ለአላህ ተገቢ ያልሆኑትን ስድቦችን እና ዘለፋዎች እንደዚሁም አላህ ቃሉ በሆነው ቁርአን ላይ የሚደረገውን መጥፎ የሆነ ንግግሮችን አጥብቆ የተከለከለ ያደረገው። ሌላውም አላህ እንዲህ ይላል፣ ካፊሮች ፈጣሪ ነው ወይንም ሃይማኖታችን ነው ብለው የሚያምኑበትን ነገሮች ሁሉ እንዳይሰደብባቸው ወይም እንዳይነካባቸው ይከለክላል። ከነካህባቸው ካፊሮች ስለሆኑ እውነተኛ ፈጣሪያቸው ላይ አንተ ካልከው በላይ ወሰንን በመተላለፍ ይላሉ ወይም ይናገራሉ ብሎ አጥብቆ ይከለክላል። እስላሞች ከዚህ በላይ ፎቶው የሚታየው እስታድ ራሱ የአላህን ታላቁን ነቢይን የመርየምን ልጅ ኢሳን ዓለይሂ ሰላም ከሃይማኖት ደንብና ስነ ስርዓት ውጪ አግባብ በሌለ ሁኔታ የሰው ልጅ መሆኑ እየታወቀ ካፊሮች ያለ አላህ ማስረጃና አስረጂ የአላህ መስካሪም የሚከተላቸው ሳይኖራቸው የነቢያቶችና የመላእክቶች ምስክርነትም ምንም ሳይኖራቸው እንደ ፈጣሪ የሚያምኑበት መሆኑ ይታወቃል። ስለዚህ ብልት አለው የለውም፣ ብልቱንም ታመልኩታላችሁን የሚለውን ቃል የሚያመጣው ነገር የለም። እሱ እንዲህ ካለ እነሱ ምን እንደሚሉ ይታወቃል። ለምን? ካፊሮች ስለሆኑ በማለት ነካባቸው።
ከእስታዱ ጋር ይከራከር የነበረው ያ መጀመሪያውኑ አላህንም ቁርአንንም ነቢዩ መሐመድንም ሰለላሁ ዐለይሂ ወሰለም ይሳደብ የነበረው ኡፈይ የተባለው ካፍር እስታዱ በከፈተለት መንገድ የአላህን ክብሩን በመዳፈር ስለ አላህ እየተሳደበ መግለጽ ጀመረ። የአንተ አላህ ብልት አለው የለውም? ወንድ ነው ሴት? ስብሓነ ለዚ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ከዚህ ሁሉ አላህ ከፍ ያለ ነው። እንደዚሁም ለአንተ አላህ አእምሮ አለው የለውም አለ። ለአላህ ከፍጡሮቹ መሳይ እንደሌለው ወይም ለይሰ ከምስልህ ሸይአን ብሎ ይገልጻል። እንደዚሁም አላህ በቃሉ ከፈጠራቸው ፍጡሮች ሁሉ ያላቸው ነገሮች የሌለው እንደ መብላት መጠጣትም መተኛት ቀርቶ ማንገላጀትም እንደማይዘው ዘለዓለም ሕያው የሆነ ወይንም የሚኖር ያልተወለደ የዘር ሐረግ የሌለው የማይወልድ የሆነው አላህ ካፊሮች ከሚሉት ሁሉ ለአላህ ጥራት የተገባ ወይም የጠራ ሁሉንም ፈጣሪ ነው። እስላሞች አላህ ከፈጠራቸው ሁሉ ከፍ ያለ ልቅናን የላቀ ልዑል አንድ ብቸኛ የዓለማት ጌታ የሆነውን የአላህን ክብር በሚነካ ሁኔታ የሚደረግ አግባብ ያልሆነ የሃይማኖት ክርክር ከአንድ የታወቀ እስታድ የሚጠበቅ አይደለም። እስላሞች በተለይም ወጣቶች የአላህ ቁርአን የራሱ የሆነ የሚከተሉት ሕግና ደንብ የማይጣስ ስነ ስርዓት አለው። አላህ በቁርአን ታላቅነቱ ይምላል፣ እየደጋገመም ያከብረዋል። የመጀመሪያው ስነ ስርዓቱ ላ የመስሁ ኢለል ሙጣሐሩን ታንዚሉ ሚን ረቢል ዓለሚን ይላል። ከዓለማት ጌታ የተወረደ ወይም የወረደ ስለሆነ ንጹሕ ሳትሆኑት አትቅረቡ። ይህ የመጀመሪያ ማስጠንቀቂያ ነው። ሌላውም ብዙ በቁርአን ውስጥ ምክሮች አሉ። ለምሳሌ አታክልቶችን ምሳሌ የማድረግ ይገልጻል። ከምክሮቹ ዋናው ግን መልካም ንግግር ወደ አላህ ይወጣል የሚለው ነው። ልብ በሉ። ሌሎችም ነቢያችንም ያሉት ነገር አለ። ቀውሉን ማዕሩፉን ወመግፊረቱ ሰደቃ ብለዋል። ስለዚህ ከእውቀቱም ከሃይማኖት እውቀትም በላይ የሆነው ደንብና ስነ ስርዓት ወሳኝ ነው። እስታዱን መውደድ የሰዎች ጉዳይ ነው። የአላህንም ክብር መጠበቅ ሁሉም እስላሞች የሚደራደሩበት ነገር አይደለም። የማክበርና የመጠበቅ ግዴታ አለብን። ሙእሚኖች አላህ እንዲህ ይገልጻል። ካፊሮች መጥፎና ከባድ ከሆኑ ንግግራቸው ወይም አላህ ልጅን ወለደ ወይም ያዘ በማለታቸው የተነሳ ሰማይም ልትቀደድ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ ይለናል። ከዚህ ጋር ተመሳሳይ የሆነ ነገሮችን ነው እስታዱም ያ መጥፎም ሰውዬ የተለዋወጡት። ብልት አለው የለውም፣ ሴት ነው ወንድ የሚለው አማርኛው ግልጽ ለማድረግ ብልት ያለው ወንድ ከሆነ ያስወልዳል፣ ሴት ከሆነ ደግሞ ትወልዳለች። ልብ በሉ። ከላይ አላህን ካስቆጡ ነገሮች ምድርና ሰማይም ጋራዎችም እንዳልነበሩ የሚሆኑበት ጋራ በጣም የሚቀራረብ ነገር ነው። እስላሞች እንደዚሁም ሌላውም ተከራካሪ አንተም ደደብ ነህ የአንተም አላህም ደደብ ነው አለ። ስብሓንላህ። ይህ ግለሰብ ቀጥታ አላህን ነው የተሳደበው። እስላሞች የዚህ አይነት ንግግሮችን በድፍረት የሚናገሩትን ሰዎችን
አላህም ከቃሉ እንደሚበቀላቸው ይገልጻል። እኛም እውነተኛ እስላሞች ከሆንን በተገኘበት ዋጋቸውን መስጠት አለብን። የእስታዱ ጉዳይ ከሆነ የምንለው ነገር ቢኖር የሃይማኖት ስነ ስርዓትና ደንቡን ከእውቀቱ በፊት ማወቅ አለበት ነው። ሱረቱል አልአሕዛብ ቁጥር 57 ላይ እነዛ አላህንና መልእክተኛውን ወይም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያስከፉ በአዱኛይቱም ዓለም በአኽራይቱም አላህ ረግሟቸዋል፣ ለእነርሱም አዋራጅን ቅጣት ተደግሶላቸዋል ይላል። ከዚህ በታች የሚገለጹትን ሙናፊቆችንና ካፊሮችን ይመለከታል። እነዛ በልቦቻቸው ውስጥ ወይም የአመንዝራነት በሽታ ያለባቸው በመዲናም ውስጥ በወሬ አሸባሪዎቹ የራሳቸውን መጥፎ ስራና የአመንዝራነት በሽታቸውን ለነቢዩ በመስጠት የሚሳደቡትን እንዲፈጽሙ ወይም አድርጉ ይለናል። ልብ ይበሉ። ቁጥር 61 ላይ የተረገሙ ሆነው እንጂ ወይም አይጎራበቱም፣ በየትም ስፍራ ቢገኙ ይያዛሉ፣ መገደልንም ይገደላሉ። መጀመሪያ ላይ ይህ ክብር የሰጣቸው ለነቢይ ሙሐመድ ብቻ አይደለም። በቁጥር 62 ላይ እንመጣበታለን። ለሁሉም ነቢያቶች የተሰጠ ክብርና ችሮታ ነው። መጀመሪያ ቁጥር 61ን እንጨርስ። በየትም ስፍራ ቢገኙ ይያዛሉ፣ መገደልንም ይገደላሉ ይላል። የፈለገው ዘመን ቢቆይም በተገኙ ጊዜ ይህ የአላህ ትእዛዝ ነው፣ ተይዘው ይገደላሉ ይላል። ይህ አሁን ከላይ አላህን የተሳደበው ኡፌ የተባለው መጀመሪያውኑ የሚፈልግ ነው። እንደሱ ያሉትም ሌሎችም የአላህ ትእዛዝ ነው፣ በተገኙ ጊዜ ተይዞ ነው የሚገደሉት። ነገር ግን መንግስት ከዚህ በፊት ጣልቃ ገብቶ እነዚህን ሰዎች ይዞ ካሰረ እና ጥሩ ቅጣት ከሰጣቸው እስላም ሰላም ነው የሚባለው እዚህ ላይ ነው። ከተፈታ እስላም ምንም አይለውም። ነገር ግን እንደዚህ የሚተውና በቆይታ እስላም አግኝቶ ቢገደል እውነት እስላሞች ከሆንን ይህን ሰውዬ ከ70 ሚሊዮን ያላነሰ እስላም ነው እነዚህን መንግስትን የመረጠው። በእውነቱ አብዛኛው ህዝብ ካልፈለገው ማንም ሰው ይነሳል። ግን እስላም አንድነት ያስፈልጋል። ያን የገደለው ሰውዬ በወቅቱ መንግስት የሚያስረው ከሆነ ባለን በዚህ በህግ በሰጠን ስልጣን የአስረውትን ክፍሎች ሁሉ ማንሳት ይቻላል። ግን አንድነት ወሳኝ ነው። ቁጥር 62 ላይ ወይም እቺ በነዛ በፊት ባለፉት ወይም ላይ የደነገጋት የአላህ ድንጋጌ ናት። ለአላህም ድንጋጌ ፈጽሞ መለወጥን አታገኝም። እስላሞች ይህ አላህ የደነገገው ድንጋጌ በተውራትና እንጂል ወይም በኦሪትና ወንጌል ላይ ሁሉንም ነቢያቶችን የሚሳደቡት ይገደሉ ነበር። አሁን የመጨረሻው ነቢይ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው እስከ አኽራ ድረስ ስለሆኑ እስከ አኽራ ድረስ ነቢዩን የሚሳደብ ሁሉ በተገኘበት ጊዜ እውነተኛ እስላም ካለ በተገኘበት ቦታ ይገደላል። ይህ የአላህ ትእዛዝ ነው። ሱረቱል አልሹራ ቁጥር 15 ላይ በካፊሮችና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካከል ክርክር እንደሌለ የሚገልጽ ቁጥር ነው። ልብ ይበሉ። ቁጥር 15 ላይ ለዚህም ወይም ድንጋጌ ሰዎችን ጥራ፣ እንደ ታዘዝከውም ቀጥ በል፣ ዝንባሌዎቻቸውንም አትከተል በላቸውም። ከመጽሐፉ አላህ ባወረደው ሁሉ አመንኩ፣ በመካከላቸውም ላስተካክል ታዘዝኩ። አላህ ጌታችሁም ነው። ለእኛ ስራዎቻችን አለሉን፣ ለእናንተም ስራዎቻችሁ አለላችሁ። በእኛና በእናንተ መካከል ክርክር የለም።
አላህ በመካከላችን ይሰበስባል። መመለሻውም ወደ እርሱ ብቻ ነው። የትም አትሄዱም ነው። የፈለከውን ነገር ተናገር፣ መጨረሻ ላይ እኛ ጋር ትመጣለህ ነው። እንደዚሁም በአዱኛ ላይ ቢያንስ ከ10 ዓመት በላይ የአረብ ካፊሮችና ከእስራኤል ከመጡትም ያው እስራኤሎችም ያውቃሉ። ብዙ ዘመናት ከ500 ዓመት በላይ ይጠባበቁት የነበረ ነቢይ ነው። አላህ ደረጃውን ከፍ ያደረገው ነቢያቶች የመሰከሩለት አላህ ብዙ ቦታ ላይ ደጋግሞ የገለጸ በመሆኑ እነሱም ይጠባበቁ ስለነበር ያ ነቢይ መጣ ማለት ሲሰሙ ወደ አረብ ሀገር በመምጣት የነቢዩ ትውልድ ቦታ በመምጣት አረጋገጡ። እውነተኛ መሆኑን ያው በመጽሐፋቸው የተቀመጠ ስለሆነ እነሱ ደግሞ ብዙ ነቢያቶች የተላኩባቸው ስለሆነ አንድ ነቢይ ምን መጠየቅ እንዳለበት ያውቃሉ። ከዛ ትክክለኛ መጽሐፉን፣ ታምራቱን፣ ጥበቡን፣ ሙጂዛውን ካዩ በኋላ መጨረሻ ላይ ያው በውስጣቸው ባሳደሩት ምቀኝነት ስድብና መጥፎ ነገር ብቻ ሆነ። እዛ ሀገራቸውም ያሉትም አረቦች ካፊሮችም አብዛኛቸው በዚህ አይነት ክርክርና ስድብ እንጂ የሚያቀርቡት አሁንም እንደምናየው ነው። ክርስቲያኖችም ያው ንጹህ ሰዎች ይመሰክራሉ። ለክርስቲያኖች ማስረጃና አስረጂ ማቅረብ አይችሉም። ራሳቸው ክርስቲያኖች ነው የሚሉት። ስድብ ነው። ይገርማል። አሁንም ያሉት መጀመሪያ በነቢይ ዘመንም የነበሩት መጥፎ ስድብ ነው የሚሳደቡት የነበረው። ማስረጃቸው ነው ማለት ነው እነሱ። ስለዚህ አላህ እኔ በእናንተ መካከል ስለሚፈርድ እስከ አኺራ ድረስ ምንም ክርክር የለም ብሎ ዘጋው። ሱረቱል አልኒሳ ቁጥር 69 ላይ ልብ በሉ። አላህና መልእክተኛውንም ወይም ነቢዩ መሐመድንም ሰለላሁ ዐለይሂ ወሰለም የሚታዘዝ ሰው እነዚህ ከነዛ አላህ በነሱ ላይ ከለገሰላቸው ከነቢያት ከጻድቃንም ከሸሂዶችም ከመልካሞችም ጋር ይሆናሉ። ሱብሓነላህ። የነዚህም ጓደኝነት አማረ። ቅድም ባለፍነው ሱራ ምንድን ነው ያለው? አላህና መሐመድን የሚያስከፉ በአዱኛም በአኽራይቱም የተረገሙ ናቸው፣ ገሃነም ተዘጋጀላቸው ተደግሶላቸው ይላል። እዚህ ላይ ደግሞ አላህና መሐመድን የሚታዘዝ ሰው ነው የሚለው። ከነዛ አላህ በነሱ ላይ ከለገሰላቸው ከነቢያት ከጻድቃንም ከሸሂዶችም ከመልካሞችም ሰዎች ጋራ ይሆናሉ። ልብ በሉ እስላሞች፣ ትእዛዝን መጣስ ቀላል ነገሮች አድርጋችሁ አትመልከቱት። አላህ በቁርአን ውስጥ በተውራትና እንጂል ወይም የኦሪትና የወንጌል ባለቤቶችን ብዙ ቦታዎች ወይንም በቁርአን ሱራዎች ረገማቸው ወይንም ይረግማቸዋል። ከነቢያትም በነቢዩ ዳውድ እና የመርየም ልጅ ኢሳ አለይሂ ሰላም ትእዛዝን በመጣስና ወሰንንም በመተላለፋቸው ምክንያት የኦሪትና የወንጌል ከላይ በኩል ከተጠቀሱት 2 ነቢያቶች ምላስ የተረገሙ መሆናቸውን ይገልጻል። እስላሞች አላህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከካፊሮች ጋር መከራከር የተከለከለ መሆኑን እየገለጸላቸው አላህና ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ከመሳደብ ካፊሮች ጋር የአላህን ትእዛዝ በመጣስ ይህ እስታድ ይከራከራል። ክርክሩ ወደ መጥፎ ሁኔታ ወይም መጥፎ አቅጣጫ ሲቀየር ክርክሩን አያቋርጥም። የሚገርመው እዚህ ላይ ነው። ቁጥር 16 ላይ እነዛም በአላህ ወይም ሃይማኖት ለእርሱ ተቀባይ ካገኘ በኋላ የሚከራከሩት ማስረጃዎቻቸው በጌታቸው ዘንድ ብልሹ ናት፣ በእነሱም ላይ ቁጣ አለባቸው፣ ለእነርሱም ብርቱ ቅጣት አለላቸው። እስላሞች
አላህ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፎቹ ሁሉ በኦሪትና በወንጌል በቁርአንም ማስረጃና አስረጂ እንደዚሁም የአላህ መስካሪ ያላቸው መሆኑን እየደጋገመ ይገልጻል። ነቢዩላህ ሙሳም ዐለይሂ ሰላም በመጽሐፉ መሰከረ። ከዚህም ሌላ እንደዚሁ ማንበብና መጻፍ የማይችል ነቢይ በመጨረሻ ዘመን የሚመጣ መሆኑን እንዲያሳውቅ የጽሑፍ አስረጂነት ባለው ሁኔታ ታዘዘ። የመርየም ልጅ ኢሳም ዐለይሂ ሰላም በመጨረሻ ዘመን የሚመጣ ነቢይ ስሙ አሕመድ የሆነን እንዲከተሉ አዘዘ። የኦሪትና የወንጌል ወይም ተውራትና ኢንጂል ባለቤቶች በግልጽ ሁኔታ ግልጽ የሆነውን ሃይማኖት ተቀባይነት ካገኘ በኋላ ማስረጃና አስረጂን ትክክለኛ መሆኑን ካረጋገጡ በኋላ መጀመሪያውኑ ያውቁት ቅድም በተገለጸው መሰረት ነቢያቶች ምስክርነት ያላቸው አላህ ደጋግሞ የመሰከረላቸው እነሱም ከነቢያቶች ሁሉ ደረጃውን ክብሩን ከፍ ያደረገው ነቢይ መሆኑን ስለሚያውቁ ከፍተኛ የሆነ ጦርነት በገጠማቸው ጊዜ በዛ መጨረሻ የሚመጣው ነቢይ ተማጥነሃል፣ ለሱ ስትል ከጠላቶቻችን ላይ እርዳን እያሉ ይረዱበት ያውቁት የነበረ ነቢይ ነው። ሌላውም በሁለት ቦታ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ወንዶች ልጆቻቸውን እንደሚያውቁ ያውቁታል ይላል። ይህን ሁሉ እያወቁ በመካዳቸው ምክንያት ካፊሮች የሚያቀርቡት ማስረጃቸው በጌታቸው ዘንድ ብልሹ ናት ይላቸዋል። ቁጥር 35 ላይ ወይም ከነሱ ለመበቀል እነዛንም በአያታዎቻችን ወይም በአንቀጾቻችን የሚከራከሩትንም ለማወቅ ወይም ያጠፋቸዋል። ለእነርሱም ምንም መሸሻም የላቸው። ድንበርና ወሰን አላፊዎች በአዱኛ ዓለም ሳይቀጡ እንደማይሞቱ አላህ ቃል ገብተዋል። ይበቀላቸዋል ይላል። ለምሳሌ ለፍርዖንም አልቀረም። ከፍርዖን በላይ መጥፎ ኃጢአት የሰራ ሰው የለም። ሰው መጨፍጨፍ ቀርቶ ከፍተኛ ኃጢአት አነ ረቡኩም አዕላ ያለ ሰው ነው። እኔ የበላይ ፈጣሪ ነኝ ብሎ ራሱን የገለጸ ሙጅሪም የሆነ ሰው ነው። ለሱ እንኳን ሙሳ ከመምጣቱም በፊት ከእናቶች ልጆቻቸውን የወሰደ እኔ ፈጣሪ ነኝ ይመኑ እያለ በፈላ ነገር ላይ አንድ በአንድ እየጨረሰ የሚገልሰው ነው። ሙሳ ዐለይሂ ሰላም ከመጣ በኋላም ከ40 ዓመት በላይ ይህንን ስራ ይሰራ የነበረ ሰው ነው። ለሱ እንኳን ቃጠሮ አደረገለት። ለነዚህ አይነቶቹም የነዛ ቤተሰቦች ናቸው ይላል። እነዚህ አላህን ድንበር የተላለፉ ነቢይን የሚሳደቡ ሰዎች ቀንና ቃጠሮ አላቸው ይላል። እንደ ፍርዖን እሱ ያውቃል 5 ዓመት 10 ዓመት ግን እንደሚበቀላቸው ሲፈልጉ በመርከብ ይሁን ሲጓዙ፣ በመኪና ይሁን በአውሮፕላን ሲሆን በመጥፎ በሽታ አሰቃይቶም ቢሆን በዚህ አዱኛ ላይ ወይም በቅርቢቱ ዓለም ላይ ዋጋቸውን ሳያገኙ አይሞቱም። ከሞቱ በኋላ ገሃነም ተደግሶላቸዋል ይላል። ሱረቱል መርየም ቁጥር 65 ላይ ወይም እርሱ የሰማያትና የምድር በሁለቱም መካከል ላለው ሁሉ ጌታ ነውና ተገዛው፣ እርሱን በመገዛትም ላይ ታገስ፣ ለእርሱ ሞክሸን ታውቃለህን? የጅብሪል ቃል ነው። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እየገለጸ ወይም እየነገራቸው ነው። ቁጥር 68 ላይ በጌታህ እንምላለን፣ ሰይጣናት ጋራ በእርግጥ እንሰበስባቸዋለን፣ ከዛም በአዛብ ወይም በገሃነም ዙሪያ የተንበረከከ ሆነው በእርግጥ እናቀርባቸዋለን። የጅብሪል ቃል ነው። ለነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እየነገራቸው ወይም እየገለጸላቸው ነው። ቁጥር 69 ላይ ከዚያም ከየጭፍራዎቹ ሁሉ
ከነርሱ ያንንን ወይንም እርሱ በአራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን። በአራህማን ላይ ልብ ይበሉ፣ በድፍረት በጣም ብርቱ የሆነውን እናወጣለን። ከዛ ውስጥ ከካፍሮች ውስጥ ይለቀማሉ። የእነሱ ቅጣት ለብቻ ነው ማለት ነው። ሌላውም አራህማን ማለት የአላህ ልዩ ስሙ ነው። እጅግ በጣም ሩህሩህ ማለት ነው። እጅግ በጣም ሩህሩህ ባይሆን ኖሮ በዚህ ዓለም እንደ ኃጢአታችን አንድም ሰው አይኖርም ነበር። ቁጥር 7 ላይ ከዛም እኛ እነሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን። ቁጥር 72 ላይ ከዛም እነዛን የተጠነቀቁትን እናድናለን፣ አመፀኞቹንም የተንበረከኩ ሆነው በውስጧ እንተዋቸዋለን። በገሃነም ውስጥ ማለት ነው። እያንዳንዱ ከሰበሰቡ በኋላ በገሃነም ውስጥ የተንበረከኩ ሆነው እንተዋቸዋለን ይላል። ከዚህ ቁጥሮች በላይ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የገለጸላቸው ታላቁ ጅብሪል ዐለይሂ ሰላም ነው። አላህ ምንድን ነው የሚለው? ኃይሎቹ ብርቱ የሆነው መልአክ አስተማረው ይላል። እሱ ማን ነው? ጅብሪል ነው። እንደዛውም ብዙ ጊዜ የማይለያቸው ሳሂባቸው ነው። ቁጥር 84 ላይ በእነሱም ወይም መቀጣት ላይ አትቸዋኳል፣ ለነሱ ወይም ቀንን መቁጠርን እንቆጥርላቸዋለንና። ቅድም እንደተገለጸው ነው የማይጣስና የማይቀየር የማይሻር ቀጠሮ አላቸው ማለት ነው። ያው ለፍርዖን ቀን እንደተሰጠው ለነሱም ቀን አላቸው። ሱረቱል አል ኢስራ ቁጥር 111 ላይ ምስጋና ለአላህ ለዛ ልጅንም ላልያዘው ለእርሱም በንግስናው ተጋሪ ለሌለው ካለ በኋላ በመጨረሻ ላይ ማክበርንም አክብረው ይላል። ልብ በሉ፣ አላህ ክብሩን አንድ ብሎ እዚህ ጋር ጀመረ። ነቢ መሐመድን ሰለላሁ ዐለይሂ ወሰለም ማክበርንም አክብረው ይላል። ይህ በአላህ ክብር ላይ የፈለገ እውቀት ኑረው ድርድር የለም። ሰዎች አላህ ክብሩንም በማንኛቸውም ካፍሮች እንድነካ አይፈቅድም፣ ሙእምኖችም አይቀበሉም። ሱረቱል አል ራህማን ልብ በሉ ቁጥር 78 ላይ የግርማና የመከበር ባለቤት የሆነው ጌታ ስም ተባረከ። ሱብሓነላህ፣ አላሁ አክበር። ይህ አሁንም ክብሩን፣ ግርማውን፣ የተባረከውን ጥንቃቄ ከፍተኛ። ለዚህ ነው ከእውቀት በፊት ስነ ስርዓቱን መማር አለብን የምንለው። ይህንን ነው ለማዋረድ እየተሞከረ ክርክር የሚደረገው። ሱረቱል አልዋቂያ ቁጥር 96 ላይ የታላቁንም ጌታህን ስም አወድስ። ሱረቱል ያሲን ቁጥር 83 ላይ ፈሱብሓነ ለዚ ቢአይዲህ መለኩቱ ኩሊ ሸይን ወኢለይህ ቱርጃኡን ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ የነገሩ ሁሉ ስልጣን በእጁ የሆነው ጌታ ጥራት ተገባው። ልብ በሉ፣ ያ የነገሩ ሁሉ ስልጣን በእጁ የሆነው ጌታ ጥራት ተገባው ይላል። ጥራቱን፣ ክብሩን ሰዎች ከፍተኛ ጥንቃቄ ያስፈልጋል። ወደ እርሱም ትመለሳላችሁ ይለናል። ጥንቃቄ አድርጉ። ሱረቱል አልሷፊፋት ቁጥር 164 ላይ ጅብሪል ወይም አለ ከኛ አንድም የለም ለእርሱ ወይም ለአላህ የታወቀ ደረጃ ያለው ቢሆን እንጂ። ሱብሓነላህ። ደረጃውን፣ ክብሩን፣ ጥራቱን ጥንቃቄ ነው የሚያስፈልገው። ቁጥር 165 ላይ እኛም ወይም
ጌታን ለመገዛት ተሰላፊዎቹ እኛ ነን። ቁጥር 166 ላይ እኛም ወይም አላህን አጥሪዎቹ እኛ ነን። ልብ ይበሉ፣ አላህን አጥሪዎቹ መላእክቶች ሁሉ እኛ ነን እያሉ ነው። መለከል ጅብሪል አሽረፈል መላእክ ነው፣ ከነሰራዊቱ ነው እንደዚህ የሚለው። ሱረቱል አል ዙመር ቁጥር 30 ላይ አንተም ሟች ነህ እነርሱም ሟቾች ናቸው። ነቢዩ መሐመድና ሰለላሁ ዐለይሂ ወሰለም ካፊሮችን ማለት ነው። ከዛ በኋላስ ከሞቱ በኋላስ ቁጥር 31 ላይ ከዚያም እናንተ በአኺራ ቀን እጌታችሁ ዘንድ ትከራከራላችሁ። በአዱኛ ላይ የለም ማለት ሰዎች ሶስተኛ ቁጥር ነው፣ ክርክር እንደሌለ። ለምን ካፊሮች ያላቸው ሰውን ማሳሳት ስድብ ነው። በቃ ምኑን ነው የምትከራከረው? ሌላ ምንም ማስረጃ አላህ እኮ ነው ምን የሚያቀርቡት በዚህ ላይ በመጽሐፉ መሰረቱ ላይ ምን የሚያቀርቡት አንድ ማስረጃ የላቸውም ይላል። ምንድን ነው ታዲያ የምንከራከረው? ቁጥር 32 ላይ በአላህም ላይ ከዋሸ እውነቱንም በመጣለት ጊዜ ካስተባበለ ሰው ይበልጥ በዳይ ማን ነው? በአዛብ ወይም በገሃነም ውስጥ ለካፊሮች መኖሪያ የለምን? ወይም አለ እንጂ። ቁጥር 25 ላይ ከነሱ በፊት የነበሩት አስተባበሉ፣ ቅጣቱም ከማያውቁት በኩል መጣባቸው። ቁጥር 26 ላይ አላህም በአዱኛይቱም ወይንም በቅርቢቱም ሕይወት ውርደትን በአኽራይቱም ዓለም ቅጣት በጣም ትልቅ ነው። የሚያውቁ ቢሆኑ ኖሮ ወይም አያስተባብሉም ነበር። ቁጥር 48 ላይ ለእነርሱም የሰሯቸው መጥፎዎቹ ይገለጹላቸዋል። በእነሱም ላይ በእርሱ ያላግጡበት የነበሩት ቅጣት ይሰፍርባቸዋል። ምንም ነገር አትቀርም ነው። እነሱ የረሱት ሁሉ የሰሯቸው መጥፎዎቹ ነው የሚለው ይገለጹላቸዋል። በእርሱም ላይ በእርሱ ያላግጡበት የነበሩት ቅጣት ይሰፍርባቸዋል። አንድ ነገር አትቀርም ነው። እንዳሁኑ ማላገጥ ያው እንዳሁኑ እንዳሉበት ነው። ቁጥር 55 ላይ እናንተ የማታውቁ ስትሆኑ ቅጣቱ በድንገት ሳይመጣባችሁ በፊት ከጌታችሁ ወደ እናንተ የተወረደውን መልካሙን ወይም መጽሐፍ ተከተሉ። ሱረቱል አል ዙኽሩፍ ቁጥር 3 ላይ እኛ ታውቁ ዘንድ አረበኛ ቁርአን አደረግነው። ቁጥር 4 ላይ እርሱም በመጽሐፎቹ እናት ውስጥ እኛ ዘንድ በእርግጥ ከፍተኛ ጥበብ የተሟላ ነው። ቁጥር 5 ላይ ድንበር ኃላፊዎች ሕዝቦች ለመሆናችሁ ቁርአንን ከእናንተ ማገድን እናግዳለን። በሌላ ሱራም የካፊሮች ሕዝቦች እንጂ በአላህ ሃይማኖት ወይም በቁርአኑ እየተዛለፈ ወይም እየተሳደበ የሚከራከር አንድም የለም ይላል። ጥጋበኞች ሕዝቦች ስለሆኑ ይህንን ይፈጽማሉ ይላል። እስላሞች ካፊሮች ድንበር በመተላለፍ እስከ አኺራ ቀን ድረስ በአላህም በቁርአንም በነቢዩ መሐመድም ሰለላሁ ዐለይሂ ወሰለም መጥፎና አስነዋሪ ነገሮችን ከመፈጸም ወደኋላ አይሉ። ምክንያቱም ድንበርና ወሰን ኃላፊዎች ሕዝቦች ስለሆኑ። ይህ ታላቁ የአላህ ክብር እየተደፈረም የተወሰኑ ሰዎች ያጨበጭባሉ። ሰውየው ማሸነፉን እውቀት መኖሩን ነው ያዩት እንጂ የአላህን ክብር ምንም ነገር አልገባቸውም። አላህ ምንድን ነው የሚለው? የተመራም ሰው ለነፍሱ ነው፣ የተሳሳተም ሰው ጉዳቱ በራሱ ላይ ነው ይላል። የፈለገው ያሻው ይመን ያሻውን ፍቃድ ይላል። አላህ ክብር ላይ ተመልከቱ። እናጨበጭባለን። እስላሞች አላህ ጥራት የተገባ ወይም የጠራ ከፍ ያለ ልቅና የላቀ ልዑል ምንም ነገር የሆነ ተወዳዳሪ የሌለው
የበላይ ኃይል የሁሉ በላይ ባለሙሉ ኃይል ታላቁ ጌታችን ነው። ሌላውም የግርማና የመከበር ባለቤት እና ስሙ የተባረከው ነው። መጀመሪያውኑ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከካፊሮች ጋር የሚደረጉ አግባብ ያልሆኑት ክርክሮች በሃይማኖት ምክንያት የአላህን ክብር የሚነኩ ነገሮች አልተፈቀዱላቸውም። ብዙ ነገሮች ይቀየራሉ ሰዎች። ለምሳሌ ለም የሆነ አካባቢ ከ20 ዓመት በኋላ በረሃ ወይም ደረቅ መሬት ይሆናል። ሰው ልጅ ከአላህ ፍራቻ ሊወጣ ይችላል። ነገር ግን የቁርአኑ ክብሩ ደረጃው አላህ ያከበረው የማለበት አዳቡ እስከ አኽራ ድረስ ለምን ቁርአን ኢማማችሁ ነው። እስከ አኽራ ድረስ የተሟላ መጽሐፍ ስለሆነ ሊቀየር ስነ ስርዓቱም አይቀየርም። የሃይማኖት አባቶች አደባቸው ስነ ስርዓታቸው የሚናገሩት ቃል ራሱ አይቀየርም። የዚህ አይነት ክርክርም የለም። ስለዚህ ወይንም ክርክሩን ማቆም አለበለዛም የአላህን ክብር የሚነኩ ካፊሮች ጋር አለመከራከር። እንደዚሁ እስታዱ የአላህን ክብር እንደ መጀመሪያው ለማዋረድ እየተሞከረ የሚቀጥል ከሆነ ከሁሉም ነገሮች የሚበልጠው የአላህ ክብር ስለሆነ የሚመለከታቸው መጅሊሱ እና እስታዶች፣ የመስጊድ ኢማሞች፣ ሙእምኖች ማስቆም አለብን። ከእስታዱ መውደድ የአላህ ክብር ይበልጣልና። በመጨረሻም የአክሱም ጉዳይ ፍትህ እስከሚያገኝ ድረስ ተቃውሞና በትግሉ መቀጠል አለብን። አላህ የሃይማኖት መንገዶችና አላህ እንዲህ ይላል፣ የሃይማኖት መንገዶችና ተከታይ ህዝቦች አደጋ ላይ ሲሆኑ ያልታገሉ እስላሞች እስላም አይደሉም። እንደዚሁም በተለያዩ የቁርአን ሱራዎች ላይ ፈጽሞ ጀነትንም እንደማይገቡ እንዲገባን እየደጋገመ ጀነትን መግባት ቀርቶ አሳማሚ ቅጣት እንደሚጠብቀን ይገልጻል። እስላሞች በአማራ ክልል በዳንግላ የተገደሉት የኢማሙ ጉዳይ ሳይጠቀስ መታለፍ የለበትም። በክርስቲያኖች በተለይም በአማራ ክልሎች የተገደሉት የእስላሞች ቁጥር የአካባቢው ሰዎች ሲገልጹ በመቶዎች እንደሚቆጠሩ ይናገራሉ። በአንድ ቀን ብቻ በአንድ መቃብር 4 እና 5 ሰዎች እንደተገደሉ ይገልጻሉ። አስገዳዮችና ተጎጂ ቤተሰቦች ፊት ለፊት በተነጋገሩ ጊዜ እናንተ አይደላችም አቶ አከሌ ብለው ስማቸውን ጠቅሰው የቤተ ክርስቲያንና የገዳማት መሪዎች የሆናችሁት እስላምን የገደለ የጨፈጨፈ ይጸድቃል ብላችሁ ያስጨፈጨፋችሁን ሲሉ በተናገሩ ጊዜ የተወሰደ ነው። ከ60 ሚሊዮን ክርስቲያኖች ወይም አማራ ውስጥ ያሉትን እስላሞች ከፈለጉ ይገሏቸዋል፣ ከፈለጉም ከበው ይቀጠቅጧቸዋል። ምክንያቱም የእስላምን ጥላቻ እና ቅናት ምቀኝነትም ስላለባቸው ነው። ዋናው ምክንያት ግን ጥላቻ ነው። እነዚህ እስላሞች ራሳቸውን እንዳይከላከሉ አይመጣጠኑም። ለአንድ እስላም የክርስቲያኖች ብዛት ቢያንስ ከ1000 በላይ ይሆናሉ። በአማራ ክልል ይሁን በትግሬ በአክሱም ከተማ ለሚፈጸሙ ለአላህ መንገዶችና ለተከታይ ህዝቦች ስቃይና መከራ ምን ማድረግ አለብን የምንል ከሆነ በሰላማዊ ሰልፍ መቃወሙ እንዳለ ሆኖ ወደ ዋናው ኢማማችን ወይም መሪያችን
የሆነው ቁርአን አላህ ከቃሉ ምን አድርጉ ይለናል። ያንኑ በመስማት ትእዛዙን መፈጸም አለብን። የመንግስት ጉዳይ ከሆነ ከአንድም ከሁለትም ከሶስትም ጊዜ በላይ በግልጽ ለክርስቲያኖች ብቻ እንደሚያደላ ተመልክተናል። ለምሳሌ በቅርብ ጊዜ በአርሲ አንድ ቤተ ክርስቲያንና የአማራ ሰዎች ስለተገደሉ ከጠቅላይ ሚኒስትር ጽሕፈት ቤት ጀምሮ የፌዴራሉ አመራሮች እንደዚሁም የመከላከያና የፌዴራል ሰራዊት በሰዓታት ውስጥ ገብተው እንዴት እንዳጣሩ ሁሉም እስላሞች ህዝቦች ይመለከቱ ነበር። ነገር ግን ከዚህ በፊት በአማራ ክልሎች የተቃጠሉና የፈረሰው መስጊዶች እንደዚሁም በመቶዎች የሚቆጠሩ የንጹሖች ሰዎች ጭፍጨፋ የእስላሞች ጉዳይ በስልክ ብቻ አለቀ። ስለዚህ ወደ ቁርአን ካልተመለከትንና ካልሰማን የአላህንም ትእዛዝ ካልፈጸምን ወይም አላህ ከቃሉ ምን ይላል ካላልን የመስጊዶች የማቃጠልና የማፍረስ እንደዚሁም የአላህ የሃይማኖት መንገዶች መከልከል ወይም መዘጋቱ የእስላሞች ፍጅት ወይም ጭፍጨፋው እንደዚሁም እንደ ወሎ ውስጥ ኢማሙን ከነ ሰጋጁን አንድ ላይ የገደሉት ዋናው እነሱ የፈለጉት ኢማሙን ማጥፋት ነው። ዳንግላ ላይም ኢማሙን በጨለማ ተገና አድርገው ነው የገደሉት። አንድ ስታድ ወይም ኢማም መሞት አንድ አይንህ እንደጠፋ ነው የሚቆጠሩ ሰዎቹ አንድ በአንድ ብርሃናችንን ሊከለክሉን ነው። ጭፍጨፋውም ይቀጥላል። እስላሞች አላህን ከልባችን የምንፈራና ትእዛዙንም የምንቀበል ከሆነ ከቃሉ ከ44 ቁጥሮች በዚህ ወር ውስጥ ስለመታገል ከሚገልጹ ሱራዎች ለሚሰሙ ሰዎች ተላለፉ። በእውነቱ የአላህ መንገዶች የአላህ ቁርአን ተው የአላህ መንገድ አደጋ ላይ ሲሆን በተለይ ቁርአንን የማይከታተል አላህ ምን ይላል የማይል ሰው እኔ ምን እስላም እንደሆነ አላውቅም። እስቲ አንድ ሁለቱም በአዱኛም በአኽራ ያለውን ጥቅም እስቲ ልግለጽ። ቁርአን አንተ በቀኑ 24 ሰዓት አይኔ እስከሚያምህ ድረስ ጭንቅላቴ እስከሚዞር ድረስ ታያለህ፣ ትስቃለህ፣ መጥፎ ነገርም ታያለህ። ግን ቁርአን በአዱኛ ላይ ምን ይላል? የልቦች ብርሃን ናቸው ይላል። ቁርአን የልቦች ብርሃን ነው፣ መድኃኒታችን ነው፣ መፈወሳችን ነው፣ መሪ ኢማማችን ነው። በአዱኛ ላይ በመጠኑ ይሄ ጥቅም አለው። ሌላውም ይጨምራለሁ አንድ ሀባ በአዱኛ ላይ ቁርአንን ያነበበ ሰው ይላል አላህ በክብሩ በታላቅነቱ ይምራል። ተመልከቱ፣ ቁርአንን ጸጥ ብሎ የሚያዳምጥ ሰው ረሕመት ይደረግለታል ይላል። እቺ ዓለም ሁሉ የምትኖረው በረሕመት ነው፣ በስራችን አይደለም። ረሕመት ካገኘ ምን ትፈልጋለህ? ጸጥ ብለህ በማዳመጥ ብቻ ረሕመት ይደረግልሃል ይላል። በአኽራስ የአንተ ጠበቃና ተከራካሪ ይሆንልሃል። ይህ ሰውዬ ይህን ያህል ጊዜ ይሰማኝ ነበር ወይም ያነብ ነበር ብሎ አላህ ፊት ይከራከርልሃል። ነገር ግን አንተ ሁል ጊዜ ሲመጣ የምትገፈትረው ዞር በል የምትለው ከሆነ አላህ ፊት አኽራ ቀን አንተም ዞር በል ትባላለህ። ከዚህ በላይም ውርደት የለም። ሰዎች በመጠኑ ቁርአንን ማዳመጥ ይሄን ታገኛለህ። የአላህ ቁርአን ተደጋጋሚ፣ ተመሳሳይ፣ አንድ አይነት ናቸው ይለናል። በዚህ ምክንያት መጀመሪያ በአማራ ክልል መስጊድ መፍረስና መቃጠል ሲጀምርም በእውነቱ ተደጋጋሚ አድርገን ጽፈናል። እንደገና በወሎ ላይ ሲጨፈጨፉ መስጊድ ውስጥ ጽፈናል። አሁን ደግሞ በአክሱም ላይ ከ4 ጊዜ በላይ ጽፈናል። ልብ ይበሉ። አሁን ደግሞ እዚህ ላይም ጠቀስ ነው
መታለፍ ያለበት ነገር የለም። ሰዎች ነገ ተጠያቂዎች ነን። አላህ እኮ እስላም አይደላችሁም፣ ስማችሁ ብቻ እስላም ነን እኮ እያለን ነው። ነቢ መሐመድም ደገሙት፣ እስላም አይደላችሁም ብለዋል። ተመልከቱ። ስለዚህ እናንተም ላይ ማስረጃ እንዲሆን በአኽራ ቀን ተደጋጋሚ አድርገን ጽፈናል። እስላሞች የአላህ የሃይማኖት መንገዶችና ተከታይ ህዝቦች በአደጋ ላይ ሲወድቁ እንዲህ ይገልጻል። ሱረቱል አልኒሳ ቁጥር 74 ላይ እነዛም አዱኛይቱን ህይወት በአኽራይቱ ህይወት የሚለውጡ በአላህ መንገድ ይጋደላሉ። ከላይ በኩል ይገልጻል። መጀመሪያ ከላይ ከታች ብዬ ማነበው መጀመሪያ ከተጻፉት 1 ሰዓት ብቻ ነው የተጻፈችው። ሙሉን ስለጻፈ ነው እዛ የተመለከተው ሰው ያሳዝናል። በዚህ ሰው ምን ያህል በአላህ በአኽራ ጉዳይ ላይ በአላህ ቁርአን ላይ ደካማ እንደሆነ በማየት በአጭሩ ከላይ ከታች ተብሎ ተጽፈዋል። ሌላውም ሙሉውን ቃል ማንበብ የሚፈልግ ሰው ሙስሊም ብሎ ይግባ። የተከፈተ ቁርአን ያገኛል። ያው መቀመጫ አለው፣ የራሱ ቁርአን የተሰራለት መቀመጫ አለው። በዛ ተከፍተው ታገኘዋለህ። ክፍል 1፣ ክፍል 2፣ ክፍል 3 የሚል ስለ አላህ መንገድ ምን ይጠብቀናል ካልታገልን የሚል ሁሉ እዛ ላይ ተጽፈዋል። ስለዚህ ከላይ ከታች የሚባለው ለዚህ ነው። እሺ ከላይ በኩል ይገልጻል። አዱኛን የመረጠ እና አላህን የማይፈራ በአላህ መንገድ አይጋደልም ማለት ነው። አዱኛን የመረጠ ሰው አዱኛን የወደዳ ሰው እንዴት በአላህ መንገድ ይጋደላል? እንደዛ እያለ ነው። አይጋደልም፣ ያ ሰው አይጋደልም ይለናል። በቁጥር 76 ላይ ከላይ በኩል እንዲህ ይላል። እነዛም ያመኑ ሰዎች በአላህ መንገድ ይጋደላሉ። አሁንም ደገመው። ከእስላሞች ውስጥ አላህ መንገዶችና ተከታይ ህዝቦች አደጋ ላይ ሲሆኑ የማይታገሉ ሰዎች አላህን የማይፈሩና ያላመኑት ናቸው ማለት ነው። ሱብሃነላህ። ቁጥር 75 ላይ በአላህ መንገድና ከወንዶች ከሴቶችና ከልጆችም የሆኑትን ደካሞች እነዛን ጌታችን ሆይ ከዚች ባለቤቶቿ በዳይ ከሆኑት ከተማ አውጣን፣ ከአንተም ዘንድ ለእኛ አሳዳሪን አድርግልን፣ ከአንተ ዘንድም ለእኛ ረዳትን አድርግልን የሚሉትን ወይም ለማዳን የማትጋደሉት ለእናንተ ምን አላችሁ? ልብ ይበሉ እስላሞች። ለነዚህ ራሳቸውን የአላህንም መንገዶችን መከላከልና ማዳን የማይችሉትን የማትረዱት ወይም የማትጋደሉት ከሆነ እስላም አይደላችሁም ማለት ነው። ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም እስላም አደጋ ላይ ወድቆ ወይንም አደጋ ደርሶበት ሲጣራ ያልደረሰ ሰው ከኛ አይደለም አሉ። ምን ማለት ነው? እስላም አይደለም ማለት ነው። ምንድን ነው የሚሆነው? ስማችን ብቻ። ከዛ አኽራ ቀን ዋጋችን እናገኛለን ማለት ነው። ሱረቱል አልበቀራ ቁጥር 207 ባለፈው ያው ቅድም እንዳልኩት ክፍል 1፣ ክፍል 2፣ ክፍል 3 ብሎ የተላለፈው ላይ ይህን ቁጥር 228 ተብሎ ተላልፈዋል። በቁጥር 207 ይስተካከል። ቁጥር 207 ላይ ከሰዎች ውስጥ የአላህን ውዴታ ለመፈለግ ነፍሱን የሚሸጥ ሰው አለ። ከላይ በኩል ይገልጻል። ቁጥር 214 ላይ ልብ ይበሉ። በእውነቱ የነዛ ከበፊታችሁ ያለፉት ወይም ሙእምናን ወይንም ነቢዩ በውስጣቸው እያሉ መከራ ቢጤ ወይም መከራና ጉዳት ነከቻቸው። ታዲያ እናንተም በአላህ መንገዶች ላይ ስትታገሉ መከራና ጉዳት ሳያገኛችሁ ጀነትን ልትገቡ ታስባላችሁን? ይለናል። ከቁጥር 214 ከላይና ከታች በኩል የተወሰደ ነው። በአላህ መንገድ ያልታገሉ ጀነትን ለመግባት አታስቡት ይለናል። ቁጥር 193 ላይ ሁከት
እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። የአላህ የሃይማኖት መንገዶች ነፃ ወይንም ክፍት እስከሚሆኑ ድረስ ተጋደሏቸው ማለት ነው። ልብ ይበሉ። ከመስጊድ ካወጧችሁ፣ ከገደሉባችሁ፣ ከአካባቢያችሁ ካባረራችሁ ከቃሉ እንዲፈጽሙ ይለናል። ቁጥር 191 ላይ ባገኛቸዋቸውም ስፍራ ሁሉ ግደሏቸው። ከገደሉባችሁ ማለት ነው። ካወጧችሁም ስፍራ አውጧቸው፣ መከራም ከመግደል ይበልጥ የበረታች ናትና። ከመስጊድ አልተባረሩም እንዴ? እንዳይቀበሩ ከከተማ ውጭ ያልሆኑም እንዴ? ከዚህ በላይ መከራ አለ እንዴ? አንድ ሰው ሞቶበት 30 ኪሎ ሜትር ተጉዞ የሚቀብር ሲመለስ እንዴት ይመለሳል? ሰላት ከሰገድክ ቤት ውስጥ እንኳን ትገደላለህ ከተባለ ከዚህ በላይ መከራ አለ? መሞት ይሻላል ከመከራው አላህ እያለ ነው። ወደ መከራ እንደዚሁ ካወጣችሁ እናንተም እንዲሰማቸው ጥርስን በጥርስ ማለት እኮ ነው። በፈጸማችሁ ልክ ፈጽሙ ማለት ነው። በዚህ ጊዜ በአላህ መንገዶች ላይ ጦርነት ታውጆ እስላም ሰላም ነው የሚል አንድ ቁጥር አታገኙም ሰዎች። ቁጥር 194 ላይ የተከበረው ወር በተከበረው ወር አንጻር ነው። ክብሮቹም ሁሉ ተመሳሳዮች ናቸው ካለ በኋላ ለእስላሙም ለክርስቲያኖችም ክብሮቹ ተመሳሳይ አንድ አይነት ናቸው በፈጸሙት መጠንና ሁኔታ። አላህም ያከበረው ወር ስለሆነ ለእናንተ ክብራችሁ ነው። ስለዚህ በፈጸሙት ልክ አላህን ፍሩ ወይም ፈጽሙ ይለናል። አላህን ፍሩ ነው የጨመረበት። ይህ ምንድን ነው? በተከበረው ነው። ሌላስ ቁጥር አለ ደግሞ በተከበረው ወር አላህ መንገዶች ጦርነት ክልክል ነው። በተከበረው ወር ይወቁ። እንመጣበታለን እንዳይጋጭብን ሁለቱ። ቁጥር 217 ላይ ከተከበረው ወር ከረጀብ መጋደል ከፍተኛ ኃጢአት መሆኑን ከላይ በኩል ይገልጻል። መጋደል ራሱ ኃጢአት ነው ከፍተኛ ብሎ ይገልጻል። ነገር ግን ከአላህ መንገድ ወይም ሰዎችን መከልከል፣ በእርሱም መካድ፣ ከተከበረው መስጊድ ወይም ማገድ፣ ባለቤቶቿንም ከእርሷ ማውጣት አላህ ዘንድ ይበልጥ ወይም ወንጀል ነው፣ ይበልጥ ከባድ ወንጀል ነው ካለ በኋላ እንደገና ወይም ካፊሮች ቢችሉ ከሃይማኖታችሁ እስከሚመልሷችሁ ድረስ የሚዋጓችሁ ከመሆን አይበዙ ነው ይለናል። በተለያዩ ቁጥሮች በተለያዩ አይነት አገላለጾች መጀመሪያ ላይ ቁጥር 194 ላይ የተከበረው ወር በተከበረው ወር አንጻር ነው የምንለው። እሱ አላህን ፍሩ በፈጸሙት መጠን የተከበረው ወር ከተደፈረ በተመሳሳይ ሁኔታ እጃቸውን እንዳያገኙ አድርጉ የምን ነው። ቀጥሎ ያለው ቁጥር ደግሞ ቁጥር 217 ደግሞ በተከበረው ወር ወይም በረጀብ መጋደል ከፍተኛ ኃጢአት ቢሆንም የአላህ መንገዶች ስለሚበልጡ ወይም ከአላህ መንገዶች ሰዎችን መከልከል፣ በእርሱም ከተከበረው መስጊድ ማገድ፣ ባለቤቶቿንም ከእርሷ ማውጣት አላህ ዘንድ ይበልጥ ከባድ ወንጀል ነው ይላል። ስለዚህ መስጊድን ካፈረሱ አፍርሱ፣ ካቃጠሉባችሁ አቃጥሉ፣ ከመስጊድ ካባረሯችሁ ከዘጉባችሁ እናንተም እንደዛው አባሯቸው፣ ቤተክርስቲያናቸውንም ዝጉባቸው ማለት ነው። በአላህ መንገድ በፈጸሙት ልክ እስከ መጨረሻ ድረስ አላህን የሚፈራ ሰው ታገሏቸው። በዚህ ጊዜ ሰላም የሚል የለም። ሱረቱል
አሊ ኢምራን ቁጥር 131 ላይ ያችንም ለካፍሮች የተደገሰችውን እሳት ተጠንቀቁ። ይህን ትእዛዝ የማይቀበል በሌሎችም ትእዛዞች የማይቀበል ለካፍሮች ተመልከቱ የተደገሰችውን ይላል እሳት ተጠንቀቁ። ቁጥር 140 በመጨረሻ ላይ በአላህ መንገዶች ላይ እነዛን ያመኑትን እንዲያውቅ ወይም እንዲለይ ከእናንተም ሸሂዶችን እንዲይዝ ነው። አላህ በዳዮችን አይወድም። ምንድን ነው ያለው? በአላህ መንገድ ላይ እነዛን ያመኑትን እንዲያውቅ ወይም እንዲለይ። እዛ ውስጥ እነማን ናቸው በአላህ መንገድ ላይ የሚጋደሉት የሚታገሉት ለማወቅ ከዛም ሸሂዶችንም ለመያዝ ነው ይላል። እስላሞች በአፎች የጀነት መንገዶች ቀላል የመሰለ ሁሉ በእርግጥ ተሳሳተ። ቁጥር 142 ላይ ልብ ይበሉ። ቁጥር 142 በእውነቱ አላህ በእውነቱ ስል እንዴት ቃሉን ይጥሳል? እንዴት ያፈርሳል? ልብ ይበሉ። ቁጥር 142 ላይ በእውነቱ አላህ ከናንተ እነዛን የታገሉትን ሳያውቅ ወይም ሳይለይ ታጋሾችንም ሳያውቅ ጀነትን ልትገቡ አሰባችሁን? ቅድም ያለፍነው ቁጥር 214 ላይ ጀነትን ልትገቡ ታስባላችሁን ይላል። እዚህ ላይ አሰባችሁን? አላህ ቃሉን አያፈርስም። ጀነት በፍጹም አትገቡም። እዚህ ላይ ምህረት የለም ማለት እኮ ነው። በእውነቱ እያለ እኮ ነው። ቁጥር 143 ላይ ልብ ይበሉ። ቁጥር 143 ወይም በጦርነት ላይ መሞትንም ሳታገኙት በፊት በእርግጥ ጀነትን የምትመኙት ነበራችሁን? ከላይ በኩል ይገልጻል። እስላሞች ይህ ቁጥር 3ኛ ነው። የአላህ መንገዶች አደጋ ላይ ሲሆኑ ማንም ያልታገለ ሰው ጀነት እንደማይገባ በእውነት በእርግጥ እያለን እንዳንጠራጠር ደጋግሞ ይገልጽልናል። አላህ ቃሉን አያፈርስም። ለዚህ ነው ምህረት የለም በዚህ ጉዳይ። እባካችሁን ተዉ እስላሞች፣ በተለይ ወጣቶች ተዉ። በዚህ ላይ ምህረት የለም፣ ተዘጋጁ። ግን ዋናው ለዚህ የሚያነሱን ስታዶች ናቸው፣ የመስጊድ ኢማሞች። ቁጥር 169 ላይ እነዛን በአላህ መንገድ የተገደሉትን ሙታን አድርገህ አትገምታቸው። ሱብሓነላህ፣ በእርግጥ እነሱ እጌታቸው ዘንድ ሕያውያን ናቸው፣ ይመገባሉ። እንዴት ይመገባሉ ለሚል አላህ በእውቀቱ በችሎታው እችን ምድርና ሰማይ ያለ ምሰሶ ያለ መሰረት ያቆመው ምሳሌ የምናደርገው ነቢ ኢብራሂምን ነው። ነቢ ኢብራሂም ከአንድም በላይ የሆኑ መላእክቶች ገቡ። ከዛ ነቢ ኢብራሂም ሰው መሰላቸውና አለይሂ ሰላም ካሉ እንስሳዎች ውስጥ ያው የቤት ውስጥ የሚበሉ ሐላል ከሆኑት ምርጥ የሆነውን አሮስቶ አድርጎ ሐኒድ አቀረበላቸው። እድሜው በጣም የገፋ ነው። ልብ ይበሉ። ከዛ ዝም ብሎ ምግቡን አዩታል። ከዛ ወደ ኋላ አለ፣ ፈራቸው። አትፍራ አሉት። ሚስቱ ሳቀች። አትፍራ፣ እኛ ሰው አይደለንም፣ አንበላም። ለአንተ ብስራት ይዘን መጣን። አላህ ልጅ እንድታገኝ ላከን። ያው ስጦታ መጠን ልጅ ደስ ይበልህ አሉት። እኔ የደረቀ ሰውነቴ ተመልኩ፣ ይግባችሁ። የደረቀ ሲባል ውሃ ያለው ሰው ነው የሚወልደው። ሚስቴም መካነች ሆነች። እንዴት አለ? በአላህ ችሎታው ያልነበርክ እኮ ስትሆን ነው ያመጣ። ከነበሩ ሰዎች ሚስትህ ማለች አንተም እንዴት መፍጠር አቅተዋል? ከዛ ነቢ ኢብራሂም ዓለይሂ ሰላም ተመለሱ፣ ተረጋጉ። አላህ ያልነበረን የፈለኳት ዋና ምክንያቱ ያልነበረን የሚያመጣ ነው። እነዚህ አሁን የተገደሉት የነበሩ ናቸው። ሁሉም ነገር በሁን ነው የሚሰራው። ማስገኘትን ይላል። መፍጠርም ይሁን
ባሻን ጊዜ ሁን ነው የሚለው ሁን ይላል፣ ይፈጠራል፣ ይሆናል ሁሉም ነገር። ስለዚህ ለአላህ ከባድ ነገር የለም። ዋናው የተፈለገው ቅድም እንዳልኩት ያልተገኘን የሚያመጣ ስለሆነ እነዛን ቀጥታ እኛ ቀበር ናቸው። እሱ ጀነት እንዴት ማስገባት ያቅተዋል? ያ አንስቶ ጀነት ማስገባት እስከ አኽራ ድረስ እዛ ውስጥ ይደሰታሉ። በእውነት ወላሂ ወቢላህ አስሓቦችም እቺን በአላህ መንገድ ላይ መሞትን እነዛ ውዱ የሆኑት አስሓቦች የሚለምኑት ነው። እኛ ደግሞ እንሸሻለን ጠሽጠሽ። እነሱ ደግሞ ፈጣሪ እዚህ በወጣሁበት የአላህ መንገድ አትመልሰኝ ያሉ ይለምናሉ። ሱረቱል አልሶፍ ልብ ይበሉ ቁጥር 10 ላይ ልብ ይበሉ እስላሞች። ቁጥር 10 እናንተ ያመናችሁ ሆይ ከአሳማሚ ቅጣት የምታድናችሁ የሆነችን ንግድ ላመላክታችሁን ወይም በላቸው። አሳማሚ ቅጣት ለማን ተዘጋጀው? አላህ ሶስት ነው የሚሉ ልጅ አለ ወይ ወለደ የሚሉ አላህ የለም ለሚሉ የተዘጋጀ ነው። ከዚህ የሚታይ ጆሮአችን እስቲ አንድ ጊዜ ስጡኝ፣ ጆሮአችሁን ስጡኝ እስቲ አንድ ጊዜ። ከዚህ የሚታድናችሁን እኮ እያለ ነው። ንግድ ላመላክታችሁን ቁርሳንም ይጠቅሳታል። ቁጥር 11 ልብ ይበሉ። ወይም እርሷም በአላህና በነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ታምናላችሁ፣ በአላህም መንገድም በገንዘቦቻችሁ በነፍሶቻችሁም ትታገላላችሁ። ይሃችሁ የምታውቁ ብትሆኑ ለእናንተ የተሻለ ነው። ከዚህ ውጭ ማለት ነው ሁሉም ሰው ከነፍሱ በገንዘቡ ወደዚህ ካልገባ፣ አላህ ባለው መሰረት ካልገባ፣ እስታዱም ኢማሙም መጅሊሱም የአላህን ትእዛዝ የተቀበለ ሰው ነው እውነተኛ ኢማም ሆነው፣ እውነተኛ እስታድ ሆነው፣ እውነተኛ መጅሊስ ሆነው። እስታዱም ይለግመዋለሁ፣ ኢማሙም መጅሊሱም ሀብታሙም ሌላውም እስላሞች ሁሉ አላህ ከላይ በገለጸው መሰረት በአላህ መንገዶች ላይ ካልታገልን በስተቀር ጀነት መግባት ቀርቶ አትጠራጠሩ፣ አሳማሚ ቅጣት ይጠብቀናል። ከላይ በኩል ከቁርአን ሱራዎች ከላይ በኩል ወይም በታች በኩል ተብሎ የተገለጹትን ቁጥሮችን ሙሉውን ማወቅ ከፈለጉ የፈለገ ሰው ሙስሊም ብላችሁ ግቡ። የተከፈተ ቁርአን ታገኛላችሁ። በመቀመጫው ያው በጣውላ የተሰራ መቀመጫ አለ። ከድሮም ከጥንትም ጀምሮ እዛ ላይ ታገኙታላችሁ። ከዛም ክፍል 1፣ ክፍል 2፣ ክፍል 3 የሚለውን ስለምታገኙ ማየት ትችላላችሁ። ለምንድነው ከላይ ለምንድነው ከታች ያለው አትበሉ። ስለዚህ ሙሉን ከፈለጋችሁ ታገኛላችሁ። የአክሱም ጉዳይ አላህን ፍሩ፣ አትርሱ፣ እንዳይዘናጋ። አበረመዳን ከአሸሪፍ መልታን